እኔ እናፍቀኸኛል ላይ የምን ባህሪ ደስ ይለኛል እኔ ሁሉ ጊዜ መስራት ምናምን ደስ ይለኛል አትቀየር አንጆ በቃሽ ምን ነው እንደወላለን እንዴ ምን ይከለከለናል ሰላም እንዴት ናችሁ ውድየኛ ቤተሰቦች ደህና ናችሁ ወይኛ ደህና ነን አለን በያላችሁበት ሰላማችሁ ብዝት ይበልልን ዛሬም እንግዲህ በአዲስ ፕራንክ ያው ሰሞኑን ፕራንክ ያበዛን ነው ግን ምን ማድረግ ይቻላል ንዴታችን እስካልበረደልን ድረስ እንደዚህ መመላለሳችንን ምናልባትም ልንቀጥል እንችላለን በዛ ማለት ደግሞ እናንተ ዘና ፈታ ትላላችሁ ከዚህ በፊት የነበረውን ቪዲዮ ሁላችሁም እንዳያችሁት ተስፋ አደርጋለሁ አይታችኋል አልቅሻለሁ ተሸቻለሽ ተብያለሁ በጣም ከባድ ነገር ነበር ያሳለፍኩት ሰውኒ ደግሞ በጣም ነው ከፋኝ ማለት በጣም ነው ከፋኝ ስለዚህ ምን አደርጋለሁ መሰላችሁ ዛሬ ያሰብኩት አይዲያ አልገባችሁም ሌት ሚሊን አሳብደዋለሁ ላይክ አሳብደዋለሁ ጨርቁን ባላስጥለው እኔ አይደለሁም በቃ እና የዛኛውን በቃሌን እንዴት ነው መልሰው መሰላችሁ አይዲያውን ለእናንተ ልንገራችሁ ስልኬን ሳይለንት አድርግና ዝም ብዬ ምንም ባዶ ስልክ ማለት ነው አወራለሁ ወንድ ማለት ነው እጀነጅናለሁ ነው ብላችሁ በቃ እና እጀናጀናለሁ ቀጠሮ ይዛለሁ እንገናኛለን እላለሁ ምናምን ሚሊን በአጠቃላይ አስቀናዋለሁ ማለት አሳብደዋለሁ በቃሌን እመልሳለሁ እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁ በመቆየት የሚሊን ብስጭት ንዴት ቅናት እንዲሁም ወንድ ልጅ ሲቀና ብዙዎቻችን ሴቶች ደስ ይለናል እኛ እንደሰታለን እሱ ደግሞ ይቃጠላል ለባለፈው ድርጊቱ መልስ ነው ማለት ነው እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁን እንዳትረሱ ሰብስክራይብ ላይክ ሼር ማድረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን እስከ መጨረሻ አብራችሁን ቆዩ ጠብቁኝ ካሜራዬን ሴት አፕ አድርጌ እመለሳለሁ እያንዳንዱን ነገር አብረን እናያለን ሚሊን እናቃጥላለን እንዳትሄዱ ጠብቁ እና አሁን ይመጣል እሱ እኔ ደግሞ አስተካክዬ ስልኬን ሳይለንት ሲው እናርጋው እንዳረሳ ከዛ ሳይለንት አድርጌዋለሁ ስልኬን ከዛ ምን እናደርጋለን እናወራበታለን ከዛ እናንተ ደግሞ ትዝናናላችሁ ሚሊን እናስቀናለን ድምጽ ማግኛችን ደግሞ እዚህ ጋር እናስቀምጣታለን እንጀምር የትሬን ደብድላውራ ነው በቃ ሄሎ ታላሽኝ ስልክ ያወራው አይ ቅርታ ኮዚ ሰው ቤተሰብ ነው ጠይቆኝ ስልክ ምናምን አልኩ እንዴት ነው ሁሉ ሰላም ተጣፋፋን አይደል ወይ ቅርታ በእናትህ ወንድሜ ነው በጣም ይቅርታ እና እንዴት ነው ይሁን ቢዝነስ ሰላም ከመባል ሁሉ ሰላም ያው ቤት ነኝ ሄዶናል ምንም አንተ ስልክ ያወራው ነው ሌላ ምን ሊሰራ ይችላል ስልክ ያወራው ሰብሽ እንደዚህ ይገባል ሄሎ በጣም ይቅርታ በቃ ሻውን ደግሞ በጣም ይዞር ያወራለሁ ሁሉ ሰላም ነው አንተ እንዴት ነህ በጣም ተፋፋን ባይዛው ስልክም ቶሎ ይደውል ካደለም ሰላም ነው ብቻ ነው የምደውለው ዛሬ ስራ የለኝም እንደውም ወደ ከሰዓት ባገኘህ ደስ ይለኛል አለኝ ከቤት ነው ከጓደኛዬ ጋር ስልክ ያወራው ምን ሆነ ነው የምትጠብሽ ማነው ጓደኛሽ ነው አረ ወንድሜ በጣም ያስቸገረኝ ነው በእናት ማነው ምናምን ብለው ይጠይቀኝ ነው
ያው የወንድም ነገር ታውቀዋለህ እንጂ ከማን ጋር ነው የምታወሪው? አለው እውነት በቃ ወደ ሰዓት እንገናኛለን። እንደውም አሪፍ ቦታ ይዛኝ ትሄዳለህ ብዬ ተስፋ አደርጋለሁ። አዎ በጣም አሪፍ ቦታ ነው። አዎ እኔም እወደዋለሁ እሱን ቦታ። አብረን እንሄዳለን በቃ። እውነት እኔ ናፍቀኸኛል። አይ አዎ አይ አይደለም ሳይመቸኝ ካልሆነ ሳይሆን ሁሉ ጊዜ እኔ ብቻ ነኝ የምደውለው። አንተ ደግሞ ብዙም የደወልክልኝ አይደለም። በሰላም ነው? ኩራት ብለሃል። አዎ ያው ቤት ፍሬንድ ብንሆንም ቀስ እያለ ሊያድግ ይችላል። ምናልባት ነው ታውቃ። በቃ እዚህ ነው እሱ እንደምትፈልግ የምን ባህሪ ደስ ይለኛል። እኔ ሁሉ ጊዜ የሆነ ስርዓትህ ምናምን ደስ ይለኛል እና አትቀየር። ተሰኮን ካንጆ በቃሽ። ምን ነው ምንድነው ከማን ጋር የምታወሪው? ተናገሪ እንጂ። አዎ ከስልክ ወንድሜ ትንሽ ያወራ ስለሆነ ነው። ይቅርታ ብናት። አረ ችግር የለውም አውራኝ፣ ችግር የለም። አረ አንተንማ ማስደበር አልፈልግም። ማን ነው? አንተ ደስ ይለኛል። እናማ ሁሌ እንደዚህ ልመድብህ፣ አትጥፋ። በእውነት በጣም ደብሮኝ ነበር። ድብርቴን ያስረሳኸኝ። በጣም ደስ የምትል ልጅ ነው። አረ ችግር የለም ሁሌ እንደዋወላለን። እንዴ ምን ይከለክለናል? ደውያለሽ? ምን ሆነ ነው? ምንድነው ሁሌ የምትደውይው? ወንድሜ ነው እናንተ ያለሽ? አላበዛሽውም እንዴ? ቁጭ አድርገሽኝ እዚህ ክብር የለሽም እንዴ ለሰው ልጅ? ስላሴ ምንድነው ያደረከው? ምንድነው አንቺስ የምታወሪው? ስልኬ ተሰበረ እኮ። ምንድነው ይሰበራ ነው ምን አለ? በኢየሱስ ክርስቶስ ምን ላድርገው ይሄን ስልክ? ምን አገባኝ? ያማህል እንደ ምን ሆነህ ነው አንተ? ለምንድን ነው ስልኬን የምትነጥቀኝ? ምንድነው የምታወሪው? እኔም ቁጭ አድርገሽኝ ነው። ፍራንክ ያረኩ አይሰማኝም። ምን ይሰው ፍራንክ ያረኩ ነበር። ምን ሆነ ነው እንደዚህ ስሜታዊ የምትሆነው? ማርያም ዞር በል በእናትህ። ከቨር የሌለው ስቲከር የሌለው ስልክ እንደዚህ አሁን በዚህ ደቂቃ እንዴት ታደርገዋለህ? ምን ሆነ ነው በእናትህ? ስታክ ማድረግ ጀመረ። እዚህ ምን ሆነ ነው? ያማል አይምሮ አይሰራም። እንዴት እንደዚህ ኢሞሽናል ትሆናለህ? ምን ሆነ ነው? ያናገርኩህ እኮ ነው። አትመልስልኝም እንዴ? ሰማን እንዲሰማይታ እንግዲህ ስልኬን ከጥቅም ውጭ አደረግኩ። ምን ላድርገው ነው ስልክ? እና ታዲያ ስልኬን ሳይለንት አድርጌ ነበር። ይኸው ከማንም ጋር ያወራው ነበርም እንዴ? ምን እያረክ ነው? በእናትህ በቃ ይቅርታ ማለት ነው። በእናትህ ይቅርታ በቃ አረደዛ እንዴ አንተ ፍራንክ መደረጋችን ሰው እንዴት እንደዚህ ኢሞሽናል ይሆናል? አትረጋጋ። ተናደል ሆነ የምርሽም መስሎ ወንድሜ ነው ስትይስ እንዴት ወንድሜ ነው አልሽ? እንገናኛለን ምን መጣው ሲጨርስ ነው እንጂ እኔ መጠየቅ ያለብህ። አሁን አንተ እንደዛ አድርገህ ቢሆን እኔ መጥቼ ስልኬን ሰብራለሁ? እንደዚህ አደርጋለሁ ነው? አላሰብኩም እንደዛ። ምን ቶሎ ስሜታው እንደሆንኩኝ እንጂ። ኧረ ስማ ካንተ አይጠበቅም። ሌላም ነገር ቢሆን እንደዚህ ስሜታው ልትሆን ነው ማለት ነው። አሁን በቃ ተፈጥሮ እንኳን ቢሆን እንደዚህ መጎዳት አለበት እንዴ? ቃ ማርያም እንድትወረውረዋለህ ስልኩን። ቢያንስ እንኳን መንጠቅ አንድ ነገር ነው። አሁን ያፈርኩብህ ፍራንኩን ማበላሽው ቀላል አበላሽው። አንተ ራስህ ገዛልሻለሁ። ማርያም ይቅርታ። እስከዛው የኔን ስልክ ትይዣለሽ።
ቤተሰብ ስልኩን ከነ ምን ሆኜ ስሜቴው እንደሆንኩ አላውቅም። ዛሬ ይቅርታ ማርያምን ይቅርታ ገዛልሻለሁ ነው በቃ ሌላ ወይኔ እስከዚህ የኔን ስልክ ትይዣለሽ እስከዛልሽ ደስ የኔን ስልክ ትይዣለሽ። አሁን እኮ ባለ ምክንያት ሌላ ወጪ ሌላ ስልክ እንደ ፍራንክም አትደረግ አመጣኩብኝ እንደዚህ ካንተ አልጠብቅም። በቃ ዛሬ ምን ሆኜ ስሜታት በጣም ተናደረ። የምር ነው ዛሬ እንደው ፍራንኩን ረስቼዋለሁ። እንዴት ታርግኛለሽ ቢሆን ደግሞ እንዲሰበራለሁ ያላሰቡኝ። አሃ እንዴት ነው እዚህ ሴራሚክ ላይ ጣልከው? እንዴት እንዲሆን ይጠበቀው? እንደውም ስልኬ ቻይ ነው እንደዚህ ብቻ መሆኑ። ረስማ ምንድነው ይሄ? መጀመሪያ ተሰበረ። አረ በስማ ይቅርታ ነው የኔን እስከገዛልሽ ድረስ የኔን ትይዣለሽ። ገዛልሽ የምርም እኔ ከዚህ በኋላ ሰው ካወራ እንደዚህ ነው የምትሆነው ማለት ነው አንተ። ምን ሆነ ስሜታዊ እንደሆንኩ አላውቅም። በቃ ይቅርታ ነው ገዛልሻለሁ። በእውነት በጣም ይቅርታ። አረ ዘርበል እንደዛ ይቅርታሽ ገዛልሻለሁ። ቤተሰብ ስልኩን እንዳለ ከስከሽ ፍራንኩንም አበላሸው። ከና ስልኩ ተበላሸ። ገዛልሻለሁ። ወደህ ነው የምገዛው። ጆሮ እንዲህ በጣም ይቅርታ እንዳይለብርሽ በቃ አንተ ነው በቃ አበላሽሽብኝ ሁሉንም ነገር። ምንድነው ማስተባበርኝ ሊሆን ቤት አንተ ፕራንክ አድርጌ መዝናናት ይቆማል። ይቅርታ ቦን በቃ ተው ችግር የለም። በቃ ይቅርታ ጠይቅ እና ዘለም ከልብ ይቅርታ ምን ሆኜ ዛሬ ስሜታዊ እንደሆንኩ አላውቅም። ያው መታወራው ወሬ ነው መሰለኝ በጣም ስሜታዊ ያደርጋል። ገና እኮ አልጀመርኩትም ደግሞ ብዙ ነው እኮ ልሄድ ያሰብኩት በጣም ብዙ ከዚህ በላይ አዎ ሩም ራስሽ ጥፋት ነው ነበረ። ፕራንክ ነው እኮ ባዶ ነው ስልኩ። ድጋሚ ሊናደድ ነው እንዴ? ደሞ ይቅርታ ማለት ዛሬ ምን ሆኜ ስሜታዊ እንደሆንኩ አላውቅም። ግን በጣም ይቅርታ ስልኩን የኔን እስከተጠቀሚና እኔ ገዝቼ ሰጥቻለሁ። አንቺ ራሱን ስልክ ገዛልሻለሁ። በእውነት ወደ ቤተሰብ እናንተንም ይቅርታ ፕራንኳንም አበላሸውባት ምንም ማረጋች